ብፁዕ አቡነ ሩፋኤል የጋምቤላ ክልል፣ የደቡብ ሱዳን፣ የቄለም ወለጋ፣ የምዕራብ ወለጋ፣ የአሶሳ አህጉረ ስብከት ሊቀ ጳጳስ አብቹ ጋምቢ በሚባለው ቀበሌ ከደምቢዶሎ ዩኒቨርሲቲ ጎን መሬት ተረክቤ የካህናት ማሰልጠኛ እንዲሁም ደግሞ የቅድስት አርሴማን ገዳም የአብነት ትምህርት ቤትን ሳሳንጽ ሰንብቼ በተጨማሪም በምዕራብ ወለጋ ጊምቢ ከተማ ላይ የአቡነ ተክለ ሃይማኖትን ገዳም የካህናት ማሰልጠኛ በስራ ላይ ነው ያሳለፍኩት። ቀን ቀን አስቀድሳለሁ። ከጧት ጧት በገዳሙን ሳሳንጽ ውላለሁ። ማታ ማታ ደግሞ በየወረዳዎቹ እየዞርኩ ወንጌል ሰብካለሁ። በእኔ ላይ ግን የደረሰብኝ ነገር የለም። እኔ ጉዳዩንም ያወቅኩ ከተልከን መተናል ብለው ጄኔራሎቹ ታግተዋል ወይ፣ ገንዘብ ተቀምተዋል ወይ፣ ተደብድበዋል ወይ፣ ምን ሆን ተገለዋል ወይ ያልተባለ ነገር የለም። በእኔ ላይ ግን የደረሰብኝ ነገር